ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ ትንሽ ደቂቃ የእግዚአብሔር ሐሳብና እንዴት ደግሞ በሕይወታችን ይፈጸማሉ የሚለውን ሐሳብ ከእግዚአብሔር ቃል ወስደን የምናይበት ጊዜ ይሆናል ማለት ነው እና በመጀመሪያ የእግዚአብሔር ሐሳብ ምን አይነት ነው? የእግዚአብሔር ሐሳብ ስንል ይሄ የእግዚአብሔር ሐሳብ ምን አይነት ነው የሚለውን ሐሳብ እግዚአብሔር ቃል ወስደን የምናይ ይሆናል ማለት ነው። እናም ከመጽሐፍ ቅዱስ ክፍል ኤርምያስ ምዕራፍ 19 ቁጥር 11 ላይ ያለውን ቃል እናነባለን። እናም እንደዚህ ይላል፣ ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። እግዚአብሔር በሕይወታችን ላይ ያለው ሐሳብ፣ እግዚአብሔር ለሰው ልጆች ሕይወት ያለው ሐሳብ ምን አይነት ሐሳብ ነው ብለን እግዚአብሔርን ቃል ስንጠይቀው የሚሰጠን መልስ አንድ ነገር ነው። እሱም ደግሞ ምንድን ነው? መልካም የሰላም ሐሳብ፣ በጎ የሆነ ሐሳብ ነው ማለት ነው እንጂ እግዚአብሔር በሰው ልጆች ሕይወት ውስጥ እግዚአብሔር በልጆች ሕይወት ውስጥ የክፋት ሐሳብ፣ የጥፋት ሐሳብ፣ ሰላም የሌለበት ሐሳብ በሰው ልጆች ሕይወት ውስጥ የለውም ማለት ነው። በመቀጠል ደግሞ ይሄ መልካም የሆነ በጎ የሆነ የሰላም ሐሳብ የሆነው የእግዚአብሔርን ሐሳብ እንዴት በሕይወታችን ይፈጸማል? እንዴት በሕይወታችን እንኖረዋለን? ይፈጸማል ማለት ምን ማለት ነው? እንዴት እንኖረዋለን? በሕይወት እንዴት እንኖረዋለን? ይህንን የእግዚአብሔርን ሐሳብ ወደሚለው ሐሳብ ደግሞ ስንመጣ አንደኛ ሳሙኤል ምዕራፍ 10 ቁጥር 6 ላይ ያለውን ቃል እናነባለን ማለት ነው። ይሄ የሰላም ሐሳብ፣ ይሄ በጎና መልካም የሆነው ሐሳብ እንዴት ይፈጸማል ወደሚለው ሐሳብ ስንመጣ በመጀመሪያ ቁጥር 10 ምዕራፍ 10 ቁጥር 6 ላይ የእግዚአብሔር ቃል እንደዚህ ይላል፣ የእግዚአብሔርን መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ ይላል። ይሄ ቃል የተነገረው ለማን ነው ካላችሁ ለሳኦል ነው። በመጀመሪያ እግዚአብሔር ለሳኦል ሐሳቡን ነግሮታል። ይሄ ለሳኦል የተነገረው ሐሳብ ምን አይነት ሐሳብ ነው? እግዚአብሔር ለሳኦል ያለው ሐሳብ ምን አይነት ሐሳብ ነው ብላችሁ ደግሞ ስትጠይቁ ከኋላ ሄዳችሁ ስታነቡ እንደዚህ ይላል፣ እግዚአብሔር በሕዝቡ ላይ ገዥ አድርጎ ንጉሥ አድርጎ ሊሾመው እንደሆነ ሳሙኤል ለሳኦል ነግሮታል። ነገር ግን ይሄን ሐሳብ ይሄን ትንቢት ከሰማ በኋላ አንድ የሚያስፈልገው ነገር አለ። ይሄ ትንቢት እንዲፈጸም ይሄ እግዚአብሔር ሐሳብ በሳኦል ሕይወት ላይ እውን እንዲሆን በሳኦል ሕይወት እንዲኖር ሳኦል ይሄንን የእግዚአብሔርን ሐሳብ እንዲኖረው የሚያስፈልገው አንድ ነገር አለ። እርሱም ደግሞ ምንድነው? መንፈስ ቅዱስ። መንፈስ ቅዱስ ይወርድብሃል፣ እንደ ሌላ ሰው ደግሞ ትሆናለህ። ገዥ ሆኖ የሚመራበት እስራኤልን የሚመራበት አንድ ኃይል ያስፈልገዋል። እግዚአብሔርን ሐሳብ የሚፈጽምለት አንድ ኃይል ያስፈልገዋል። እርሱም ደግሞ መንፈስ ቅዱስ የሚሰጠው ኃይል ነው ማለት ነው። እና በመጀመሪያ እግዚአብሔር በሕይወታችሁ ያለውን ሐሳብ እንድትኖሩት እንዲፈጸምላችሁ አንድ የሚያስፈልጋችሁ ነገር አለ። አንድ ልትጠሙት የሚያስፈልጋችሁ ነገር አለ። እርሱም ደግሞ ምንድነው? መንፈስ ቅዱስ። የመንፈስ ቅዱስ ኃይል ያስፈልጋችሁ። እግዚአብሔር በሕይወታችሁ ያስቀመጠውን በጎና መልካሙን ሐሳብ ለመኖር እንዲሁ ደግሞ እንዲፈጸምላችሁ አንድ የሚያስፈልጋችሁ የመጀመሪያው ነገር መንፈስ ቅዱስ። መንፈስ ቅዱስ የሚያስታጥቃችሁ የሚሰጣችሁ ኃይል ነው ማለት ነው። በመቀጠል ደግሞ ምንችለውን ነገር ማድረግ እንዲፈጸም ምን ማድረግ አለብን ለሚለው ሐሳብ በመቀጠል ምን ማድረግ የምንችለውን ነገር ማድረግ በመቀጠል እንደዚህ ይላል እዛው ምዕራፍ 10 ቁጥር 7 ላይ እነዚህም ምልክቶች በደረሱ ጊዜ የእግዚአብሔር እጅ ካንተ ጋር ነውና የምታገኘውን ሁሉ አድርግ። ምን ከሆነ በኋላ? መንፈስ ቅዱስ ከወረደብህ በኋላ፣ የመንፈስ ቅዱስ ኃይል ከወረደብህ በኋላ፣ ከተቀበልክ በኋላ፣ ከታጠቅክ በኋላ እጅ የሚችለውን ነገር ሁሉ አድርግ። ምክንያቱም ምንድነው? እግዚአብሔር ካንተ ጋር ነው። በመጀመሪያ ሳሙኤል ለሳኦል ትንቢት ነግሮታል። ይሄ ትንቢት ምንድነው? እግዚአብሔር በሕዝቡ ላይ ገዥ ያደርግሃል ብሎታል። በመቀጠል መንፈስ ቅዱስ ደግሞ ይወርድብሃል ብሎታል። ትንቢት ብቻ አይደለም። በሕይወታችሁ እግዚአብሔር ምን ሊሰራ እንደሆነ ምን እንደሚፈልግ በእናንተ ምን እንደሚሰራ እግዚአብሔር ትንቢትን ነግሯችኋል ይሆናል። ነገር ግን ያ ትንቢት ብቻ ወደ ፍጻሜ አያመጣችሁ። ወደ ፍጻሜ የሚያመጣችሁ የመጀመሪያውና ዋነኛው ነገር የመንፈስ ቅዱስ ኃይል። ሳሙኤል ለሳኦል
ትንቢትን ነግሮታል። በመቀጠል ግን አንድ የሚያስፈልግ ነገር አለ። እሱ ደግሞ ምንድነው? የመንፈስ ቅዱስ ኃይል ይወርድብሃል፣ እንደሌላ ሰው ደግሞ ትሆናለህ። ለዚህ እግዚአብሔር የሰማችሁት ያ ትንቢት ከእግዚአብሔር ዘንድ የሰማችሁት እግዚአብሔር በሕይወታችሁ የሚፈጽመው ያ ትንቢት እንድትኖሩት እንዲፈጸምላችሁ በመጀመሪያ የሚያስፈልጋችሁ ዋነኛ ነገር የመንፈስ ቅዱስ ኃይል ነው። በመቀጠል ደግሞ በሁለተኛ ደረጃ የምናስቀምጠው የምትችሉትን ማድረግ። እግዚአብሔር በሕይወታችሁ ታላቅ ዘማሪ እንደምትሆኑ ከነገራችሁ፣ ባላችሁበት እግዚአብሔር በዝማሬ እንደሚያወጣችሁ ከነገራችሁ፣ በመጀመሪያ መንፈስ ቅዱስን ኃይል መቀበል፣ እዛው ባገኛችሁት ዕድል በዝማሬ ራሳችሁን ለማሳደግ መሞከር። እንዲሁ በቢዝነስ ከሆነ የምትችሉትን በመስራት ትንሽ ትልቅ ሳትሉ የምትችሉትን በመስራት መሞከር፣ የምትችሉትን ማድረግ፣ እጃችሁ የሚችለውን ማድረግ፣ ኃይላችሁ የሚችለውን ማድረግ አለባቸው ማለት ነው። እነዚህን ነገሮች በማድረግ እግዚአብሔር በሕይወታችን ላይ ያለውን ሀሳብ ወደ ፍጻሜ ማምጣት እንችላለን ማለት ነው። እና እግዚአብሔር አብዝቶ ይባርካችሁ። ተባረኩ። ሰላም እና ጸጋ ለእናንተ ይሁን።